ልብን ከሚያደርቁ ነገራቶች ምክንያት ከثرة الضحك ሳቅን ማብዛት ማለት ነው። ሳቅ ሙሉ ለሙሉ አልተከለከለም። በል ፈገግታ የምንለው ነገር ተበሱም የሚባለው ነገር አንድ ሰው ከሙስሊም ወንድሙ ጋር ሲገናኝ ፈገግ ማለቱ ፊቱን ፈካ ማድረጉ ፈገግ ማለቱ ሰደቃ ነው። ነብዩ አለይሂ ሰላቱ ሰላም በወንድምህ ፊት ፈገግ ማለት ሰደቃ ምጽዋት እንደሆነ ረሱል አለይሂ ሰላቱ ሰላም ነግረውናል። ላኪን ሳቅን ማብዛት ልብን ያደርቃል ማለት ነው። ኢማሙ ተርሚዚ عن الحسن عن ابي هريره يزو عن النبي صلى الله عليه وسلم قال ساچون دين مالتاچو تورطو لا تكثروا الضحك ساقن اتبزو فان كثرة الضحك ساقن مابزات تميت تجلالچنا القلب لبن تجلالچنا الرسول عليه الصلاه والسلام. وقال روي عن الحسن قوله حسن البصري رحمه الله يعني يا نغغر يزي نغغر يعني ملكته مندنه هي نغغر حسن البصري رحمه الله كساچو توتال በአሁኑ ሰዓት مع الاسف ብዙዎቻችን በተለይ እነዚህ ሾርት ቪዲዮዎች ከመጡ በኋላ ቲክቶክ ላይ ኢንስታግራም ላይ ምናምን ለአንዳንድ ሰው ቀኑን ሙሉ ስክሮል ሲያደርግ የሚያያቸው ቪዲዮዎች የሚያስቁ ናቸው። ቀኑን ሙሉ እየሳቀ እየገለፈጠ ይውላል። ከዛ በኋላስ ልቡ ይደርቃል። ልቡ ከደረቀ من آثار قسوة القلب ከልብ ድርቅና ፋናዎች ምንድነው? يتكاسل عن العبادات ከአምልኮች ይሳነፋል፣ አምልኮች ይከብዱታል። በኋላ ላይ ደግሞ ልቡ ሲደርቅ ወንጀሎች ገር ይሆኑለታል ማለት ነው። ይሄ ሁላ በምን ምክንያት ሊሆን ይችላል? በልብ ድርቅና ምክንያት ሊሆን ይችላል። አንዳንዱ መጀመሪያ ላይ ወንጀሉን ቀጥታ ላይ ዳፈር ይችላል፣ ወንጀል ላይ ዳፈር ይችላል። ደርስ ቦታ ሄዶ ይቀራል። በዙሪያ ያሉት ጓደኞቹ መልካም ሊሆኑ ይችላሉ። ላኪን እሱ ሶሻል ሚዲያ ላይ የሚያያቸው ቪዲዮዎች የሶሻል ሚዲያ አልጎሪዝሙ ይታወቃል። 3-4 የሚያስቁ ቪዲዮዎች ካዩ ከዛ በኋላ ይመጣልኝ የሚያስቁ ቪዲዮዎች ናቸው። እነሱን እያየ ልቡ ምን ይላል? በኋላ ላይ ይደርቃል። ልቡ ከደረቀ በኋላ ደግሞ ከአምልኮች ይዘናጋል፣ ወንጀሎችንም ሊዳፈር ይችላል ማለት አስለን ሙእሚን የሆነ ሰው يعني ሳቁን መቀነስ አለበት፣ ማሳነስ አለበት። አስለን ሳቅን ማብዛት ክብራችንን የሚሸረሽር የሚያጓድል ሰዎች እኛን ዝቅ አድርገው እንዲያውን ሰበብ የሚሆን ነገር ነው። ሙስሊም የሆነ ሰው አስለን ነገ ላይ ብዙ የሚጠብቁት ነገሮች አሉ። አንዳንድ ሰው ዱንያዊ ፈተና ላይ ይጨናነቃል። ፈተና ሲቀርብበት ሲሪየስ ሆኖ ላይብረሪ ይገባል፣ ያጠናል፣ ምን ይላል። አንዳንዱ ለምሳሌ ስራ ኢንተርቪው ሲኖርበት ያ ጉዳይ ያስጨንቀዋል ኢላ አኺሪ። እኛ ሙእሚን ሆነ ሲበልጥ የሚያስጨንቀን ነገር አለ። ነገ ላይ ሞት አለብን፣ ነገ ላይ አኺራ አለ። አኺራ ላይ ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር። የሁላ ነገር እያለብኝ መሳቅ መገልፈጥ አስፈላጊ አይደለም ማለት ነው። ማብዛቱ አስፈላጊ አይደለም። ነብዩ አለይሂ ሰላቱ ወሰላም ምን አሉ? ተዓለሙነ ማ አዕለም፣ እኔ ማውቀውን ብታውቁ ኖሮ ትንሽ ስቃችሁ ብዙ ባለቀ